ርዕዮተ ዓለማዊ ፍልስፍና ምንድነው? ምንስ ማለት ነው የሚል ጥያቄዎች በውስጥ መስመር ተልከውልኛል። በኮሜንትም አንዳንድ ሰዎች ጠይቃችሁኛል። የፖለቲካ ርዕዮተ ዓለማዊ ፍልስፍና ማለት ሀገር ወደፊት ምን መምሰል አለባት የሚለውን ነገር አሁን ላይ የሚገልጽና የሚወስን ጉዳይ ነው። ለምሳሌ አንድ ፓርቲ ምርጫ ለመወዳደር ሲመጣ ሀገርን ወደፊት ማስመሰል የምፈልገው ወይም ደግሞ ሀገርን ወደፊት ማድረግ የምፈልገው እንደዚህ አይነት ሀገር ነው የሚለውን መልስ የሚሰጥ ጉዳይ ነው። የሚገለጸውም በአንድ ቃል ብቻ ነው። ማብራሪያ ከዛ በኋላ ሊመጣ ይችላል እንጂ የሚገለጠው በአንድ ቃል ነው። ለምሳሌ በዓለም ላይ ከዚህ በፊትም የሰሩ አሁንም እየሰሩ ያሉ የፖለቲካ ርዕዮተ ዓለማዊ ፍልስፍናዎች አሉ። ከነሱስ ለምሳሌ ያህል የመጀመሪያው ሊበራሊዝም ነው። ሊበራሊዝም በግለሰቦች ነፃነትና እኩልነት ላይ የሚያተኩር፣ በኢኮኖሚው ዘርፍ ደግሞ የመንግስትን ጣልቃ ገብነት የሚገድብ ኖ ኦር ሊትል የሚያደርግ የፖለቲካ ርዕዮተ ዓለም ነው። ይሄ የፖለቲካ ርዕዮተ ዓለም ባደጉት ሀገራት ሞር ሰክሰስፉል ነው። እንደ ኢትዮጵያ ባሉ ደሃ ሀገራት ግን በሀብታሙና በደሃዎች መካከል ያለውን ልዩነት እንደ ሰማይና እንደ ምድር ስለሚለጥጠውና ስለሚያሰፋው አሁን እንዳለውም ተጨባጭ ሁኔታ እንደምንመለከተው ከሆነ ብዙም ሰክሰስፉል ነው ብዬ አላስብም። ለዚህ የፖለቲካ ርዕዮተ ዓለም መሰረት ከጣሉ ፈላስፎች ደግሞ እነ ጆን ሎክ እና እነ አዳም ስሚዝ ይጠቀሳሉ። ሁለተኛው የፖለቲካ ርዕዮተ ዓለም ሶሻሊዝም ነው። ሶሻሊዝም በተለምዶ ሁሉም የሀገር ሀብት፣ ሁሉም ሀገር ውስጥ ያለ ሀብት የሁሉም ዜጋ ብሎ የሚያምን፣ ሁሉንም ዜጋ በእኩል አይን የሚመለከት፣ ኢትዮጵያን በደርግ ዘመነ መንግስት ሞክራው የነበረና በተወሰነ መልኩ ሰክሰስፉል የነበረ እንዲሁም በተወሰነ መልኩ የራሱ የሆነ ፌለሪቲ የነበረው የፖለቲካ ርዕዮተ ዓለም ነው። ከዚህ የፖለቲካ ርዕዮተ ዓለም አቀንቃኞች መካከል እነ ካርል ማርክስ እነ ፍሬድሪክ ኤንግልስ የመሳሰሉትን ማንሳት እንችላለን። ሶስተኛው ኮንሰርቫቲቪዝም ነው። ኮንሰርቫቲቪዝም ማለት ወግ አጥባቂነት ነው። የፖለቲካው ስርዓት ማህበረሰባዊ ሂራርኪን በጠበቀ መልኩ፣ ታሪክን በጠበቀ መልኩ፣ ባህልን በጠበቀ መልኩ ሁሉም ነገሮች ሰው በፈለገው መንገድ ብቻ ሳይሆን ከባህል፣ ከታሪክ፣ ከወግ አንፃር የተረጋጋና ወግ የሚያጠብቅ አይነት የፖለቲካ ስርዓት ነው ኮንሰርቫቲቪስት የምንለው ማለት ነው። ከዚህኛው የፖለቲካ ርዕዮተ ዓለም አቀንቃኞች በዋነኛነት የሚጠቀሰው ኤድመንድ በርክ የሚባል ፈላስፋ አለ። አራተኛው ናሽናሊዝም ነው። ናሽናሊዝም ወይም ደግሞ ናሽናሊስት የፖለቲካል ርዕዮተ ዓለም በመጀመሪያ ደረጃ ይህ የፖለቲካል ርዕዮተ ዓለም በአንዲት ሉዓላዊት ሀገር መኖር ያምናል። ከዛ በመቀጠል ደግሞ በውስጡ ባሉት ብሔር ብሔረሰቦች እኩልነትና ነፃነት የሚያምን የፖለቲካል አይዲዮሎጂ ነው። አምስተኛውና የመጨረሻው ፋሺዝም ነው። በፋሺዝም የፖለቲካል ርዕዮተ ዓለም ውስጥ አንዳንዴ የግለሰቦች መብትና ነፃነት ለሀገር ሉዓላዊነት ሲባል መስዋዕት ይደረጋል። ይሄ ፋሺዝም የሚባለው የፖለቲካል አይዲዮሎጂ የሚያምነው በጠንካራ መሪና በጠንካራ ወታደራዊ አቅም ነው። ለዚህም ማሳያ ከ1922 ጀምሮ የነበረችውን ጣሊያንን ማንሳት ይቻላል። ጠንካራ መሪ የምትለው ቤኒቶ ሞሶሎኒ ነበረ። ጠንካራ ወታደርም ነበራት። ፋሺዝም በጥቅሉ የሚያምነው በጠንካራ መሪና በጠንካራ ወታደራዊ አቅም ነው። እነዚህ ለምሳሌነት የጠቀስኳቸው የፖለቲካ ርዕዮተ ዓለም ናቸው። ግማሾቹ ሰርተው ያለፉ ናቸው፣ ግማሾቹ ደግሞ አሁንም በመስራት ላይ የሚገኙ ናቸው። አሁን ላይ ግን ሞስትሊ ዓለም ላይ እየሰሩ ያሉት ሁለቱ ይመስለኛል፣ ሶሻል ዲሞክራት እና ሊበራል ዲሞክራት። ከሶሻል ዲሞክራሲ እና ከሊበራል ዲሞክራሲ ለኢትዮጵያ የሚሆነው የቱ ነው? ኮሜንት ሴክሽን ላይ ጠብቃችኋለሁ። ይመቻችሁ።